ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁን ቆዩ። የካፋ ዞን ምክር ቤት አራተኛ ዙር 12ኛ ዓመት 25ኛ መደበኛ ጉባኤውን በማስመልከት በ2017 ዓ.ም የተከናወኑ ልዩ ልዩ ተግባራትን ይዞ የተዘጋጀው የፎቶ ኤግዚቢሽን ተጎብኝቷል። በካፋ ዞን መንግስት ኮሚኒኬሽን ጉዳዮች የተዘጋጀውን የፎቶ ኤግዚቢሽን በተመለከተ በጽህፈት ቤቱ ኃላፊ በአቶ አዳሙ ሸቱ ለምክር ቤቱ አባላትና ለሌሎች እንግዶች ዝርዝር ማብራሪያ ተሰጥቷል። የፎቶ ኤግዚቢሽኑ በዞኑ መንግስታዊ ባልሆኑ ድርጅቶችና በህብረተሰቡ ተሳትፎ የተከናወኑ የልማት ፕሮጀክቶችን፣ የግብርና ስራዎችን፣ የመሰረተ ልማት ስራዎችና ሌሎች ተግባራትን ያካተተ መሆኑም ተመላክቷል። በጉብኝቱ የምክር ቤት አባላት፣ የፌዴራል፣ የክልል፣ የዞንና የወረዳ ከፍተኛ የስራ ኃላፊዎች እንዲሁም ሌሎች ተጋባዥ እንግዶች የተዘጋጀውን የፎቶ ኤግዚቢሽን ተዘዋውረው ጎብኝተዋል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። ባሳለፍነው ስራ ዘመን ለ1945 ወጣቶች ስራ እድል መፍጠር መቻሉን የጊምቦ ወረዳ ስራና ክህሎት ጽህፈት ቤት አስታወቀ። በ2018 ዓ.ም በበለጠ መልኩ ለማሳካት በትኩረት የሚሰራ መሆኑን የጽህፈት ቤቱ ኃላፊ አቶ ጌታቸው ዘውዴ ተናግረዋል። አንተነህ ፍቃዱ ተጨማሪ ያለው ስራ እና ክህሎት ጽህፈት ቤት ትኩረት ሰጥቶ ከሚሰራቸው ስራዎች መካከል አንዱ ስራ አጥ ወጣቶችን ወደ ስራ የማስገባት ስራ ነው። በዚህ መሰረት የጊምቦ ወረዳ ስራ እና ክህሎት ጽህፈት ቤት ለዘርፉ ትኩረት ሰጥቶ በመስራት ላይ ይገኛል። በ2017 ዓ.ም በጽህፈት ቤቱ የተከናወኑ ተግባራትን የጽህፈት ቤቱ ኃላፊ አቶ ጌታቸው ዘውዴ ተናግረዋል። 2017 አፈጻጸም በተመለከተ አምና 2016 ላይ ነበሩ ደካማ ጎኖቻችን አስተካክለን ቀጣይ 2017 ላይ የተሻለ ስራ መስራት አለብን አቅደን ነው የተነሳ ነው። መጀመሪያ ያው ለስራ እድል ፈጠራ ሊሆን የሚችለው ወጣት መለየት ነው። እንለያለን አቅደናቸው ወጣቶች 5088 አካባቢ እንለያለን አቅደን ወደ 4851 ወጣት ነው የለየ ነው ማለት ነው። ያ ማለት 95% ለይተናል ማለት ነው ካቀድነው አንፃር። እነዚህ የተለዩ ወጣቶችን እንዴት ስራ እድል መፍጠር አለብን የሚለው ነገር መሰረታዊ ጉዳይ ነው። ከማን ምን ይጠበቃል የሚለው ላይ ማለት ነው። ማዘጋጃ ቦታ፣ መስሪያ ቦታ ማዘጋጀቱ፣ ገጠር ቀበሌዎች ደግሞ ለሰብል የሚሆን ቦታ እንዲያመቻቹ ማድረግ፣ የብድር አመላሱን ስርዓት ከላይ እስከ ታች መዋቅርን ዘርግቶ ብድር እንዲመለስ ማድረግ እና የሚመለሰውን ብር ለወጣት ማዋል ነው ማለት ነው። ስለዚህ በአንድ አቅጣጫ ብቻ የምናየው ኮል ስለምንቸገር በተለያዩ ነው ወጣቱ ራሱ የሚፈጥረው ነገር አለ። ከኛ ጥቂት ድጋፍ ወስዶ እሱ በራሱ መሄድ አለ። ሙሉ ድጋፍ ደግሞ ከኛ የሚፈልጉ ነገሮች አሉና ለዚህ የሁሉም ሚና ይጠይቃል ማለት ነው። ከለየነው ወጣት ውስጥ ወደ ስራ እናስገባለን ብለን አሰብነው የታቀደው ማለት ነው 3584 ወጣት ነው ወደ ስራ እናስገባለን ብለን ያቀን ነው። ከዛ ውስጥ 1945 ነው በቋሚ ስራ እድል ፈጠራ የፈጠረ ነው ማለት ነው። ስለዚህ ሰፊ መሰረት ያለው ስራዎች አሉ ማለት የሚሉን ያሳያል ማለት ነው። አቶ ጌታቸው አክለው ባለፈው በጀት ዓመት 3584 ወጣቶችን ወደ ስራ ለማስገባት ታቅዶ 1945 ወጣቶችን ወደ ስራ ማስገባት ተችሏል ነው ያሉት። 2016 ላይ ወደ ስራ እድል መፈጠር ሲገባ ሳይፈጠር የቀረውን የ90 ግን እቅድ አካል አድርገናል። ኦልሞስት አሁን ወደ 600 አካባቢ በከተማና ገጠር እየፈጠርን ያለው ነገር አለና ለዚህ አሁን ጥሩ ውጤቶች እየመጡ ነው ከታች። ይሄን በዚህ 2 ወር ውስጥ የወዘፈውን አምና ስራ እድል መፈጠር ሲገባ ያደረውን ስራ እንፈጥራለን የሚለው ነገር ይዘናልና ለዚህም ደግሞ ትልቁ ሚና መጫወት የሚችለው ከላይ እስከ ታች ያለው ግብረ ኃይል ነው። በብድር አመላስ ከሄድን የራሱን ግብረ ኃይል ያለው፣ በስራ እድል ፈጠራ ምክር ቤት ከሄድን የራሱን ግብረ ኃይል አለውና ስለዚህ አጠቃላይ ከላይ እስከ ታች መቀናኘት የሚፈልግ ነው። ከዛ ጋር ተያይዞ ቅድም የጠራናቸው ወጣቶች በምን ስራ ዘርፍ ገቡ? በከተማ ግብርና ይገባል፣ በግብርና ይገባል፣ በአገልግሎት በኢንዱስትሪ ይገባልና ትልቁ ድርሻ የሚወስዱ ቀበሌዎችም አሉ። በጣም ያው ደካማ የሆነ ስራ እድል የመፍጠር ሁኔታ ላይ ያሉም አሉና ሰፊ መሬት ያላቸው ቦታ ቀበሌዎች የማይቸገሩበት ነገር አለ። ለምሳሌ ቅድም እንዳነሳውልህ ጎጀብ ከተማ ላይ ሰፊ መሬት አለን። ማዘጋጀት ለማስገባት የሚያደርጋቸው ጥረቶች በጣም ጥሩ ናቸው። እንደ ከተማ ውፋ ላይ ደግሞ አሁን ባለው መነቃቃቱ አለ። ሌላ ገጠር ቀበሌዎችም ደግሞ ያው መሬት ያላቸው የሚያስገባ፣ አንዳንድ መሬት የሌላቸው ቀበሌዎች ደግሞ የምናደርገው ብድር ሰጥተን የምናስገባው አማራጭ ስለሌለው ማለት ነው። ለዚህ መጀመሪያ መስሪያ ቦታ ማዘጋጀት ዝም ብሎ ብድር ሰጥቶ ወጣቱ ሂድ ማለት ብሩ እንዲያጠፋ ማድረግ እንዲጠቀም ማድረግ አይደለም። ስለዚህ በዚህ አኳያ እየሰራን ያለው ነገር አለ።
በ2017 ለመስራት ታቅደው ያልተከናወኑ ተግባራትም በ2018 ስራ ዘመን ትኩረት ሰጥቶ ለመስራት የቅድመ ዝግጅት ስራ ተጀምረዋል ነው ያሉት የጽህፈት ቤቱ ኃላፊ አቶ ጌታቸው ዘውዴ። ብድር አመላሽ ጋር ያው እንሰራለን እንመልሳለን ብለን አቅድ ወደ 10 ሚሊዮን አካባቢ አቅደን ወደ 6 ሚሊዮን አካባቢ ነው የመለስ ነው። ወደ 64% ማለት ነው ከአመላለስ አንጻር። ከማሰራጨት አኳያ ደግሞ ያው የሚቀሩ ነገሮች አሉ። ቀጣይ እነዚህ ነገሮች ለቅሞ ወስዶ መስራት ከኛ የሚጠበቅ ከሌላ የሚጠበቃልና የወዘፉን ወደ ስራ ማስገባት 2018 ለቅድመ ዝግጅት ከማድረግ አኳያ አሁን እያደረግን ያለው ነገር አለ። ለዚህ የት ቀበሌ ምን አለ የሚለው ነገር መጀመሪያ መለየት ነው። ልየታዎች አሁን እየመጡ ነው ብያለሁ። ቀበሌዎች እየለዩ ወደኛ መረጃ ላይ እየላኩ ነው። ታች ስትሪንግ ኮሚቴ ማለት ገምገማ እየላከ ነው። እኛ እንደ ተቋም ደግሞ የት ቀበሌ ምን የሚለው ነገር ይዘናል። ቀበሌዎች ደግሞ በዛ ልክ የሚሄዱበት አግባብ አለና መስራ ወጥ እያዘጋጀ ነው። የብድር አመላሽ ስርዓትም ደግሞ ያው አሁን ግብረ ኃይልም እየወጣ ስለሆነ ይሄን ይመስላል። ያው ቅድመ ዝግጅትን በተመለከተ ማለት ነው። የጥናትና ምርምር አንድ እንሰራለን ብለን አስበናል። እኛ ከራሳችን ግን መወዳደር ከቻለ ሌላ ተቋም ደግሞ ከራሱ ጋር ይወዳደራል። ከሌላ ተቋማት ይወዳደራል። ይሄ ምንድን ኮምፒቲሽን ቢሆን የውድድር መንፈስን ማምጣት ማለት ነው። ስለዚህ ይሄን አቅደናል። ከላይ እኛ ጋር ዞን መመሪያ ያሉ ስራና ክህሎት መመሪያ ያሉ ምርጥ ልጆች አሉ፣ እውቀት ያሉ በጣም ሊያበቁ የሚችሉ ልጆች አሉ። ወረዳ ውስጥ የተለያዩ ተቋማት ውስጥ ያሉ ሰዎች አሉ። እነሱን ከነሱ ሀሳብ ይወሰድን ከነሱ ሪኮሜንዴሽን ሀሳብ ይወሰድን ያሰቡን ነገር ቢያንስ 2017 ላይ ጊዜን በአግባብ ተጠቅመን 18 ላይ ጊዜን በአግባብ ተጠቅመን ውጤታማ ስራ እንሰራለን የሚለውን ለማስቀመጥ ነው። መሰግናለሁ። በጠለ ወረዳ ደቻ ቀበሌ ማራ ልማት ህብረት በጤና ኤክስቴንሽን ባለሙያዎች ለ45 ቀናት የተሰጠውን የቤተሰብ ጤና መምሪያ ስልጠና ላጠናቀቁ 36 የእናቶች ልማት ህብረት መሪዎች የምስክር ወረቀት ተሰጠ። የጠለ ወረዳ መንግስት ኮሚኒኬሽን ያደረሰን ዘገባ እንደሚያመለክተው የምስክር ወረቀት የተሰጣቸው እናቶች ለ52 ሰዓታት የተሰጠውን ስልጠና ተከታትለው ያጠናቀቁ ናቸው። የወረዳ ጤና ጥበቃ ጽህፈት ቤት ሞዴል ቤተሰቦችን የማፍራት ስራ ላይ ትኩረት ሰጥቶ እንደሚሰራ አስታውቋል። ዘገባ የጠለ ወረዳ መንግስት ኮሚኒኬሽን ነው፣ እንደሚከተል ይቀርባል። በፕሮግራሙ የተገኙት የጠለ ወረዳ ረዳት የመንግስት ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አደረጃጀት ዘርፍ ኃላፊ ወይዘሮ አልማዝ ብርሃኑ እንዳሉት እናቶች በአደረጃጀታቸው የራሳቸውና የአካባቢውን ንጽህና ለማስጠበቅ የሚያደርጉት ጥረትና ለጤና ስራ የያዙት ግንዛቤ የሚደነቅ ነው ብለዋል። ወይዘሮ አልማዝ ብርሃኑ አክሎም የጤና ጽህፈት ቤት በራሱ አደረጃጀትና አመራር ቅንጅት እያስመዘገበ ያለው አበረታች ውጤት ቀጣይነት መኖር እንዳለበት መልእክት አስተላልፈዋል። በምረቃ ፕሮግራሙ ንግግር ያደረጉት የወረዳ ጤና ጥበቃ ጽህፈት ቤት ኃላፊ አቶ ሚሊዮን ተክሌ በበኩላቸው የቤተሰብ ጤና መምሪያ የተረዱና የአካባቢ ንጽህና አጠባበቅ የተረዱ ሞዴል እናቶች ከቤተሰብ አልፎ ለሀገር ጤና ልማት ዋስትና መሆናቸውን አብራርተዋል። አቶ ሚሊዮን አክሎም የቤተሰብ ጤና መምሪያ በውስጡ 79 የጤና ጭብጥ መመሪያዎችን የያዘ መሆኑን በመጠቆም ይህንን የተገነዘቡ እናቶች ከራሳ አልፎ የጎረቤታቸውን ጤና ችግርና የበሽታዎችን መነሻና መፍትሄ ያወቁ ናቸው ብለዋል። በመመሪያው መሰረት የተሰሩ ስራዎችን በጉብኝት የተረዱ በቀጣይ የተግባር ምዘና ፈተና እንደሚሰጣቸው ተናግረዋል። ስልጠናው በሌሎች አካባቢዎችም ቀጣይነት እንደሚኖረው የገለጹት አቶ ሚሊዮን ተክሌ ሁሉም የጤና ኤክስቴንሽን ባለሙያዎችና አመራሮች ጠንክረው መስራት እንዳለባቸው አሳውቀዋል። የኦዳ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ አቶ ሰላሙ ገዳው በበኩላቸው ለአካባቢ ንጽህና አጠባበቅ ብቁ እናቶች መፈጠራቸውን በመግለጽ የተመረቁ እናቶች ቀጣይነት ያለው የበሽታ መከላከል ስርዓት ሊዘረጉ ይገባል ብለዋል። የቀበሌው የጤና ኤክስቴንሽን ባለሙያ የሆኑት ወይዘሮ አበራሽ ገብረስላሴ የሞዴል እናቶችን ተግባር ያስጎበኙ ሲሆን ማጠቃለያ ሪፖርትን በፕሮግራሙ አቅርበዋል። በመትከል ማንሰራራት በሚል መሪ ቃል በአንድ ጀንበር ተከላ ከ21 ሚሊዮን በላይ ዘርፈ ብዙ ጠቀሜታ ያላቸውን ችግኞች ሐምሌ 24 2017 ዓ.ም ለመትከል ዝግጅት መደረጉን የክልሉ ግብርና ቢሮ አስታወቀ። ከክልሉ መንግስት ኮሚኒኬሽን ለተገኘ ዘገባ ምረት ማሙ። የክልሉ ምክትል ርዕሰ መስተዳደርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው እንደተናገሩት የ2017 ክልላዊ የአንድ ጀንበር ከ21 ሚሊዮን በላይ ችግኞችን ለመትከል የሚያስችል ዝግጅት መደረጉን ገልጸዋል። ክልላዊ ማስተባበሪያ ፕሮግራም በዳውሮ ዞን ተርጫ ዙሪያ ወረዳ ጎርቃ በርሳ ቀበሌ እንደሚከናወን የገለጹት አቶ ማስረሻም በዚህም ለተከላ የተዘጋጀው 10.7 ሄክታር በላይ ይተከላልን ብለዋል። የአረንጓዴ አሻራ አፈር መሸርሸርን በመከላከል ለአየር ንብረት ለውጥ የማይበገር ኢኮኖሚ በመገንባት የላቀ አስተዋጽኦ እያበረከተ
እየተመለከተ እንደሚገኝ የገለጹት አቶ ማስረሻም ባለፉት 6 ዓመታት የአረንጓዴ አሻራ ተከላ መርሃ ግብር በክልሉ ከ1.3 ሚሊዮን በላይ ችግኞችን መትከል መቻሉንም አብራርተዋል። በ2017 ዓመተ ምህረት አረንጓዴ አሻራ መርሃ ግብር እንደ ክልል 309.9 ሚሊዮን ችግኞች በጥምር ግብርናና ዘርፈ ብዙ ጠቀሜታ ያላቸው ችግኞች ለመትከል መታቀዱንም አብራርተዋል። በ2017 ዓመተ ምህረት የሁለተኛ ዙር አረንጓዴ አሻራም የአንድ ጀንበር ተከላም በመትከል ማንሰራራት በሚል መሪ ቃል ሐምሌ 24 21 ሚሊዮን የደን ጥምር ደንና ዘርፈ ብዙ ጠቀሜታ ያላቸው ችግኞች በ654 የተከላ ሳይቶች 7924.90 ሄክታር መሬት የሚሸፍን እንደሆነ አቶ ማስረሻ ጠቁመዋል። በክልሉ ሁሉም መዋቅሮች ለተከላ የሚሆኑ ችግኞችን በማዘጋጀትና ለተከላ የሚሆኑ የጉድጓድ ዝግጅት እየተከናወነ መሆኑን የገለጹት አቶ ማስረሻም በአንድ ጀንበር ተከላም ወንድ 555712 ሴት 486420 በድምር 1,042,132 የህብረተሰብ ክፍሎች እንደሚሳተፉም ተናግረዋል። በክልላዊ የማብሰሪያ ፕሮግራሙ ሁሉም የክልሉ ነዋሪ ባለበት አካባቢ በነቂስ በመውጣት የድርሻው እንደሚወጣም አቶ ማስረሻ በላቸው ጥሪ አስተላልፈዋል። ጊዜው አካታችና ፍትሃዊ የምግብ ስርዓትን ለማስፈን ኃላፊነት የምንወስድበት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጊዜው ጠንካራ አካታችና ፍትሃዊ የምግብ ስርዓትን ለማስፈን የጋራ ጥረት ለማድረግ ኃላፊነት የምንወስድበት ነው ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ አበባ እየተካሄደ በሚገኘው ሁለተኛው የተባበሩት መንግስታት ድርጅት የምግብ ስርዓት ጉባኤ ላይ ተናግረዋል። ከአዲስ ሚዲያ ኔትወርክ የተገኘውን ዘገባ ቤቴሌ እምሩ ታቀርባለች። የተባበሩት መንግስታት ድርጅት ምግብ ስርዓት ጉባኤ ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ምግብ ጤናችንን፣ ኢኮኖሚያችንን፣ አካባቢያችንንና መጻኢ ዘመናችንን መልክ የሚያስይዝ መሆኑን ገልጸው ይሁንና በተለያዩ ችግሮች ምክንያት ፈተናዎች እያጋጠሙ ይገኛል ብለዋል። በአየር ንብረት ለውጥ፣ በግጭት፣ በኢፍትሐዊነትና በኢኮኖሚ ድቀት ምክንያት በዓለም ደረጃ የምግብ ስርዓት ፈተናዎች እንደተጋረጡበት አንስተዋል። የልማት ድጋፎች እየቀነሱ መምጣታቸውንና ዘርፈ ብዙ ዓለም አቀፍ ትብብሮችም ውጥረት ውስጥ መግባቱን ገልጸዋል። እነዚህ ችግሮች ምርታማነትን፣ አቅርቦትንና የህዝቦችን ክብርና ተረጋግቶ የመኖር መብት እየተፈታተነ ይገኛል ብለዋል። ጠቅላይ ሚኒስትሩ አክለው ኢትዮጵያ በምግብ ስርዓት ትራንስፎርሜሽን ስራዋ በምግብ ራስን መቻል ላይ አተኩራ መስራቷንም አንስተዋል። ጠቅላይ ሚኒስትሩ ከውጭ የሚገቡ ምርቶችን በመቀነስ ሀገራዊ ምርቶች ላይ በስፋት መሰራቱን የገለጹ ሲሆን ይህም ለሀገራችንና ለህዝባችን መጻኢ ዘመን የሚሆን ጠንካራ ስርዓት እየገነባን ነው ብለዋል። ኢትዮጵያ ለምግብ ስርዓት ትራንስፎርሜሽን የሚሆን ግልጽ ፍኖተ ካርታ አዘጋጅታለች ያሉ ሲሆን ፍኖተ ካርታውም ከማክሮ ኢኮኖሚ ሪፎርም ጋር የተመጣጠነ መሆኑን አስገንዝበዋል። በተለይም ለሀገር በቀል የኢኮኖሚና ማሻሻል ለሚፈለገው አጠቃላይ የቢዝነስ ስርዓታችንም ጠቃሚ መሆኑን ተናግረዋል። ከቡና ልማት ዘላቂ ጥቅም ለማግኘት እሴት መጨመርና አዳዲስ ቴክኖሎጂን መጠቀም ወሳኝ መሆኑን የግብርና ሚኒስትሩ ዶክተር ግርማ አመንቴ ገለጹ። ከ200 ሺህ በላይ ቡና አምራች አርሶ አደሮች ምርታቸውን በቀጥታ ለዓለም ገበያ ያቀረቡ መሆኑንም በሁለተኛው የተባበሩት መንግስታት ድርጅት የምግብ ስርዓት ጉባኤ ተገልጿል። ከኢትዮጵያ ዜና አገልግሎት ለተገኘ ዘገባ ክፍል ያለው የግብርና ሚኒስትሩ ዶክተር ግርማ አመንቴ ቡና ለኢትዮጵያውያንና ለአፍሪካ የግብርና ምርት ብቻ ሳይሆን ከታሪካቸውና ከባህላቸው ጋር ቀጥተኛ ቁርኝት ያለው ስትራቴጂክ ምርት ነው ብለዋል። ኢትዮጵያ የቡና ስትራቴጂ ቀርጻ ተግባራዊ ያደረገች ሲሆን የቡና ምርትና ምርታማነት በከፍተኛ ሁኔታ መጨመሩንም ጠቅሰዋል። ከ200 ሺህ በላይ ቡና አምራች አርሶ አደሮች ምርታቸውን በቀጥታ ለዓለም ገበያ እያቀረቡ መሆኑን ገልጸው ከዘርፉ የሚገኘው ገቢ በከፍተኛ ሁኔታ እያደገ መሆኑንም አክለዋል። የኡጋንዳ ምክትል ፕሬዝዳንት ጄሲካ አሉፖ ቡና ለበርካታ ሀገራት ዋነኛ የልማት ግብ መሆኑን አንስተዋል። የቡና ምርትን በምርምርና ፈጠራ በማገዝ የአየር ንብረት ለውጥን እንዲቋቋም ማድረግ እንዲሁም እሴት በመጨመር ተወዳዳሪነትን ማሳደግ አስፈላጊ መሆኑንም አንስተዋል። የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ በበኩላቸው አነስተኛ ማሳ ያላቸው አርሶ አደሮች ህይወት የተመሰረተው በቡና ምርት ላይ መሆኑን አመልክተዋል። የዘርፉን ምርትና ምርታማነትን ማሳደግና እሴት መጨመር የበርካታ ሰዎችን ኑሮ ለማሻሻል ወሳኝ እንደሆነም ጠቅሰዋል። የቡና እሴት ሰንሰለት ሽግግርን ለማምጣት ፋይናንስና ኢንቨስትመንትን ማሳደግ፣ ቴክኖሎጂን በስፋት መጠቀምና የገበያ ዕድሎችን ማስፋት እንደሚገባም ገልጸዋል። የፋኦ ዋና ዳይሬክተር ኩዶንጊዩ በአየር ንብረት ለውጥና በዓለም የቡና ዋጋ መዋዠቅ የተነሳ አርሶ አደሮች ተገቢውን ጥቅም እያገኙ እንዳልሆነ ጠቅሰዋል። ይህን ችግር በዘላቂነት ለመፍታት የሀገራት ትብብር ወሳኝ መሆኑንም አንስተዋል። የጣሊያን ውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር የልማት ትብብር ዋና ዳይሬክተር ስቲፋኖ ጋቲ እንደገለጹት ጣሊያን ለኢትዮጵያና ለኡጋንዳ የቡና ምርትና ምርታማነት መሻሻል ድጋፍ እያደረገች መሆኑን ተናግረዋል።
ቡና ለዓለም ኢኮኖሚ ያለውን ጠቀሜታ ከግምት በማስገባት በዘርፉ የሚያጋጥሙ ተግዳሮቶችን በትብብር መፍታት ወሳኝ መሆኑንም አመልክተዋል። በተለይም በዘርፉ አዳዲስ ቴክኖሎጂዎችን ማፍለቅና መጠቀም ለነገ የማይባል ተግባር ሊሆን ይገባል ነው ያሉት። ባለአነስተኛ ማሳ የቡና አምራች አርሶ አደሮች ከቡና ልማት ዘላቂ ጥቅም እንዲያገኙ እሴት መጨመርና አዳዲስ ቴክኖሎጂ መጠቀም እንደሚገባ የዓለም አቀፍ ተቋማት መሪዎች ገለጹ። የሁለተኛው የተባበሩት መንግስታት ድርጅት የምግብ ስርዓት ጉባኤ አካልና የቡና እሴት ሰንሰለት ሽግግርና ማሳደግ ላይ ያተኮረ ውይይት በሳይንስ ሙዚየም ተካሂዷል። ከኢትዮጵያ ዜና አገልግሎት ለተገኘ ዘገባ ክፍል ያለው ሁለተኛው የተባበሩት መንግስታት የምግብ ስርዓት ጉባኤ የመክፈቻ መርሃ ግብር በአዲስ አበባ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን መሰብሰቢያ አዳራሽ መካሄድ ጀምሯል። በጉባኤው ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የጣሊያን ሪፐብሊክ ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ፣ የሀገራት እና ዓለም አቀፍ ተቋማት መሪዎች ተገኝተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ለጉባኤው ታዳሚዎች በበይነ መረብ ባስተላለፉት መልእክት ኢትዮጵያና ጣሊያን ከተመድ ጋር በመተባበር ሁለተኛውን የምግብ ስርዓት ጉባኤ በጋራ በማዘጋጀታቸው አመስግነዋል። ከመጀመሪያው የተባበሩት መንግስታት የምግብ ስርዓት ጉባኤ ወዲህ በርካታ ሀገራት በምግብ ስርዓት ትራንስፎርሜሽን ዙሪያ እቅዶችን አዘጋጅተው መተግበራቸውን ተናግረዋል። ከ100 በላይ የሚሆኑ ሀገራትም የምግብ ስርዓትን ከአየር ንብረትና ብዝሃ ህይወት ጋር በማቀናጀት መተግበር መጀመራቸውንም ገልጸዋል። በንግድ ስርዓቱ ላይ የሚታየው አለመረጋጋት በዓለም አቀፍ ደረጃ የምግብ ዋጋ እንዲጨምር ማድረጉን ጠቁመው ይህም የሰዎችን ጤናማና ደህንነቱ የተጠበቀ ምግብን የመግዛት አቅማቸውን እየተፈታተነው እንደሚገኝ አንስተዋል። በምግብ ስርዓት ላይ የሚደረግ ኢንቨስትመንት 17ቱን ዘላቂ የልማት ግቦች ለማሳካት አይነተኛ ሚና እንደሚጫወትም ተናግረዋል። ከአየር ንብረት ለውጥ የተጣጣመ የምግብ ስርዓት ፖሊሲን ለማስፋፋት እየተወሰዱ የሚገኙ እርምጃዎች የማምረት አቅምን በማሳደግ ከውጭ በሚገቡ ምርቶች ላይ የተመሰረተ ጥገኝነትን ያስቀራሉ ብለዋል። በምግብ ስርዓት ላይ እየተገበሩ የሚገኙ ኢኒሼቲቮች የስራ ዕድልን እየፈጠሩ እንደሚገኙም አስረድተዋል። ይህን ይበልጥ ለማሳደግም ከመንግስት በተጨማሪ የግሉ ዘርፍ በቴክኖሎጂ ኢኖቬሽንና የተለያዩ ኢንቨስትመንቶችን በማስፋፋት ወሳኝ ሚና መጫወት እንዳለበትም ተናግረዋል። ምርታማነትን ለማሳደግ ብክነትን መቀነስና የእሴት ሰንሰለትን ማሳለጥ ወሳኝ መሆኑን ጠቁመው አርቲፊሻል ኢንተለጀንስን ጨምሮ ሌሎች አዳዲስ ቴክኖሎጂዎችን መጠቀም እንደሚገባም አጽንኦት ሰጥተዋል። ለታዳጊ ሀገራት የዕዳ እፎይታ አስፈላጊ የሆኑ የፋይናንስ አቅርቦትና የዓለም አቀፍ የፋይናንስ ስርዓት ማሻሻያ እንደሚያስፈልጋቸውም ተናግረዋል። የምግብ ስርዓት ሽግግርን ለማሳካት የምግብ ዋስትናን ለማረጋገጥና እድገትን ለማፋጠን ሁሉም በጋራ መስራት እንደሚገባውም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጠቁመዋል። የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎችን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ ያደረኩ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ